እንኳን ወደ ዞናችን በሰላም መጣችሁ። ፕሮጀክቱ ትልቅ አስተዋጽኦ እያደረገልን ያለው ስለዚህ በዋናነት ይሄ ድጋፍ በሚያደርግባቸው አካባቢዎች ላይ ነው ይሄ ስልጠና እየተካሄደ ያለው። ይሄ ቦታ ደግሞ በጣም ሞዴል የሆኑ ስራዎች ያሉበት ቦታ ነው። ያው ቡታጅራ እንደምታውቋት እንቁ የሆነች ከተማ ነች። በውስጧ ለመዝናናትም ለመሰብሰብም ለሪፍሬሽመንትም ለሁሉም የሚመች ከተማ ነው። ከተማ እዚህ ከተማ ላይ ከተማ ውስጥ ብናደርግ የበለጠ ልንዝናና እንችል ይሆናል። ግን ወደዚህ የመጣንበት መሰረታዊ ነገር አንደኛው በምንሰራቸው ስራዎች ቦታ አካባቢ ላይ መሆን በራሱ የራሱ ወደ ደስታ ይሰጣል። ስለዚህ እዚህ ቦታ ላይ የተሰራው ስራ ደግሞ በጣም ሞዴል የሆነ ስራ ነው። እዚህ ስራ ውስጥ መገኘት፣ በዚህ ስራ ውስጥ ስራዎችን መስራት እና እዚህ ቦታ ላይ መሰልጠን ለእኛ በተሻለ በተለየ መንገድ ደግሞ የሚሰጠን ባታ በተግባር ዙሪያ ላይ እጥረት በነበረባቸው የምርት ማዘጋጀት ወደ ገበያ ማውጣት የመሳሰሉ ስራዎች ላይ ትኩረት ባደረገ የተግባርም የቲዮሪም ትኩረት ባደረገ የስልጠና መድረክና እንደዚሁም ደግሞ ባለፈው ዓመት በተወሰነ ደረጃ በዚህ በክለስተር በሰራነው ስራ ላይ የነበሩ ጥንካሬዎችና ጉድለቶችን በሚቀርብበት ሰነድ ላይ ትንሽ የተወሰነ ዲስከስ ለማድረግ እንኳን ደህና መጣችሁ። የመጣችሁበት ግቢ ፕሮጀክት ሜርሲ ሆስፒታል ግቢ ይባላል። ይሄኛው ካሉት 4 ግቢዎች አንደኛው ግቢ ነው የመጣችሁት። የመጣችሁትም በዚህ ግቢ ውስጥ የለማውን ቡና ለማየት ነው። እኛ ቡና ወደ ማልማቱ የገባንበት ምክንያት ያንን ቡና ወሰንና ቀመስነው፣ አቀመስናቸው፣ አዩት፣ ምርጥ ቡና ነው ይሄ አሉ። ከዛም በኋላ ይሄን ቡና ማልማትና ማስፋት አለብን ብለን ራሳችንን ጠየቀን። ስለዚህ ምንድነው ማድረግ ያለብን? የሁለተኛ ደረጃ ትምህርት ቤትና ኮሌጅ አለን። እዛ ግቢ ውስጥም ቡና አለ። ለየት የሚል ነገር ታያላችሁ ስትሄዱ። ይሄ 100 ሲደመር 1 ኦርጋኒክ ቡና፣ ምንም ማዳበሪያ የሚጨመር ነገር የለም ምንም። ስለዚህ ማዳበሪያውስ ምንድነው እንዴት ነው የሚሆነው የሚለውን ሁሉ እያየን እንሄዳለን። መሀል ስንሄድ ምናሳያችሁ ነገሮች ይሆናሉ። ስለዚህ እኛ የምንጠቀመው እዚህ ጋር በተፈጥሮ አረሙን ሌሎች ነገሮችን እያቀላቀለን ከበሰበሰ በኋላ ያንን ነገሮችን ነው የምንሰጠው። ራሱን በራሱ ነው እንትን የምንለውና አረም ለኛ ማዳበሪያ ነው እዚህ ጋር። ስለዚህ የምንጠቀመው የውጪ ማዳበሪያ አይደለም፣ እኛው የሰራነውን እዚሁ ያለውን ማዳበሪያ ነው ምን
አሁን ጊዜያችን ለመጠበቅ ነው። አሁን ወለቀማ ወደሚካሄድበት ወደ ሰፈር ነው የምንሄደው፣ እናዞራለን። የስንት ዓመት እየተባለ ነው? ይሄ እንግዲህ 4ኛ ዓመት እየገባን ነው። ከሶስት ጋር ሌላው እንጨት የሚደረግለት ፍሬው መሬት መንካት ስለሌለበት ነው። ስለዚህ ትንሽ መደገፍ አለብን። መሸከም ስለሚያቅተው መሬት ላይ ይነካል። ስለዚህ እንግዲህ ያው ቅድም ስንማር ጥራቱም ምኑም የሚባለው አንዱ ነገር ይሄ ስለሆነ እዚህ አካባቢ ላይ መሬት መንካት የለበትም ፍሬው አፍርቶ። ስለዚህ በእንደዚህ አይነት ነገሮች መደገፍ አለበት እንደኝና ይሄንን ነገሮችን ፍሬው በሚያፈራ ጊዜ እንደዚህ አይነት እንክብካቤዎች ያስፈልጉታል ማለት ነው። አሁን ቡና አለቃቀም እንግዲህ ይሄ በትክክል በስሏል፣ ቃልቷል። እንግዲህ የተወሰነች ነገር ወደ ማለፍ ሞክሯል፣ ግን በእኛ ትእዛዝ ነው። ትምህርት ስለምንሰጥ ያዝ አድርጉ ብለን ትናንት ወዲያ ደውለናል። መስክ ምልከታ አለ ብለን ደውለን ነው ይሄን ያዝ ያደረገው። ትንሽ ጠቆር ያለው ሲለቀም ይፈርጣል። በጣም በትክክለኛ እንትን ስላለ ትንሽ ከዚች አንድ ቀን ወይ 2 ቀን ቀድመን ብንለቅም አሪፍ ነው። ይሄ በጣም ምርጥ ነው። ይሄ አሁን የሚለቅሙ ሰዎች እንዲህ ነው መያዝ ያለባቸው። እንዲህ ከያዙ በአንድ ጊዜውን ነው። ስለዚህ እዚህ ጋር ያዝና እንዲህ ያዛል። ከዛ መልቀም ነው። እንዲህ ወደ ኋላ ነው የሚሰበረው። እንደዚህ ይነሳል ወደ ኋላ ማለት ነው። ወደዚህ ከሆነ ይዞ ሊመጣ ይችላል፣ ሊበጥስ ይችላል። መሸምጠጥ የሚባለው ማለት ነው። ወደዛ ይላል። እቺን ጨርሰን እንለቅማለን። እንዲህ ካየን እንዲህ ካደረግን ከታች የበሰለ እንደሆነ አናቅም። እንዲህ ማንሳት አለብን። እንዲህ ያየን አስር ማለት በትክክል ማየት አለብን። እጃችን ስለሚደርስ ብቻ ብንለቅም አረንጓዴውን ልናነሳ እንችላለን። ያ ማለት ተክሉ ላይ ጉዳት ያደርሳል። አሁን ቅድም ያልኩትን ነገር ይሄው እየፈረጠ ነው። ትንሽ ስለበሰለ ነው። ይሄን እንዲያረጉ መጨረስ ነው። አሁን መሸምጠጥ የሚባለው ሊቀም ቶሎ ፈጠን ብለ ይሄን ጨርሰ ወደዛ ይለፍ ከተባለ ይሄን እንዲይዞ ነው የሚሸመጥጠው። በዛን ሰዓት ቅድም ሲናሳ የነበረው ይሄኛው አረንጓዴ በአንድ ላይ ይቀላቀላል። ስለዚህ ይሄን ለቅሞ ሲጨርሱ ድንገት ይወርቃል። እጃችን ላይ ሲሞላ ከወደቀ ያችን ሌላ ሳንጨምር ማንሳት አለብን። ይነሳል። ምክንያቱም እዛ ከቆየ ሌላውን ነው የምንሄደው። ብዙውን ጊዜ አሁን ቡና የሚለቅም ሰው እያንዳንዱን ቡና ቅድም በሺህ ቶኖች የሚቆጠር ቡና ሁሉ በእጅ የተለቀመ እያንዳንዷን ቡና ሰው በእጅ ይዞ ነው። ውሃ ይዘጋጅና ይሄ እንዳለ ውስጥ ይገባል። ውሃው የአፍሪካ ቅርንጫፎች የፍሬ አያያዝ ስታይ ነው። አሁን ይኸውላችሁ የተሟላ ፓኬጅ የለማ ቡና መሆኑን የሚያሳየው አንዱ እነኚህ እያንዳንዱ አንጓ በአቬሬጅ በምርምር ከ16 እስከ 18 ፍሬ ብቻ ነው መያዝ የነበረበት። ይሄ ደግሞ ያንን ዳይናሚክስ በጥሷል። እስከ 30 ፍሬ ድረስ በአንድ አንጓ ላይ አለ። በጣም ከፍተኛ በአመት 3 ዙር አረም ምንጣሮ፣ 2 ዙር ኩትኳቶ፣ ኮምፖስት 2 ዙር። የጥላ ዛፍ ስብጥሩን ስታዩት ግራር ነው።
በተፈጥሮ ግራር ላይ ወፎች ያርፋሉ። ከወፎች አይነ ምድራቸው ወደ ውስጥ ሲፈስ ዩሪያና ኤንፒኤስ ማዳበሪያ እዚህ በተፈጥሮ አግኝቷል። ግልጽ ነው። ኢናዲሽን ከሚጨመረው ኮምፖስት ውጭ ማለት ነውና የጥላ ዛፋችን በተለይ ግራር በጣም ቤስት ነው የሚሆነው። ስለዚህ የጥላ ዛፍንም ኮንሲደር ማድረግ አለባችሁ ከዚህ ማሳ ላይ እና አሁን የምታዩት የአፍሪ ቅርንጫፍ አያዙ አሁን ይሄ ከ16 እስከ 18 ፍሬ ነበር መኖር ያለበት እዚህ ላይ አሁን እዚህ ብንቆጥር ከዛ በላይ ነው የሚሆነው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 ከታች ያለውን ሳልቆጥር ስለዚህ ከፍተኛ ምርት ይዟል። ከስር ቶሎ ብለን ቡናው እንደቀላ ፍሬውን ካላነሳን አሁን ታሳስ ላይ ዝናብ መልሶ ከዘነበ ቡናው እነኛ አንጓዎቹ መልሶ ለአበባ መዘጋጀት አለባቸው። ስለዚህ እንደቀላ ቡናው መለቀም አለበት ለቀጣይ ምርት እንዲዘጋጅ ራሱ እንዲያገግም ማለት ነው ተክሉ ግልጽ ነው አይደለም እላው ላይ ከቆየ ቡናው ይጎዳል እናት ቡናው ስለዚህ በአበባ ወቅት ላይ የአበባ አምጪ ፍሬ እንትኖቹን ኢንዲዩሲንግ ፋክተርስ አውጥቶ ወደ አበባነት ለመለወጥ ያለውን ክፍተት ስለሚያጣ ቡናው ይመክንና ለቀጣይ ዓመት ፍሬ ሳይዝ ይዘልብናል ማለት ነው። ስለዚህ በሰዓቱ እንደበሰለ ማንሳት በጣም መሰረታዊ ጉዳይ እንደሆነ ለአርሶ አደሩ መግለጽ ያስፈልጋል። ባጭሩ ይሄን ይመስላል። በጣም እናመሰግናለን። ቶፒንግ ወይም ሚቀሳ የምንለውን ማን ነው ቅንጠባ የምንለውን ነገር እዚህ አናደርግም። ይሄን የምናደርገው ከተተከለ በኋላ 50 ሴንቲሜትር ሲደርስ ወይም 1 አመት ነው 2 ወይም 3 እንዲወጣ ከተፈለገ ማኔጅ አሁን እዚህ አደረገን ማለት ምንድነው የሚያደርገው እዚህ አሁን 2 እያወጣ ነው ግንዶች ግን እነኚህ ስንት እንትኖች አሉ የመጀመሪያ ደረጃ ቅርንጫፍ የሁለተኛ ቅርንጫፍ ሶስተኛ ቅርንጫፎች በበዙ ቁጥር ነው የቡና ምርት ምን የሚሆነው የሚያድገው አሁን የነኝን ነገር ትቶ ይሄን ከሰጡ በኋላ እሱ ወዴት ነው እንትን ትኩረቱን የሚሰጠው እነኝን ማሳደግ ነው እዚህ ሁለተኛ ሶስተኛ እንዳይወጣ ያደርጋል ማለት አንድ ሁለተኛው ደግሞ ቅድም ጥሩ ነው ታች አካባቢ ካፈር ንክክ ሳይደረግ 20 ሴንቲሜትር ላይ ትሩን ይደረጋል እነኛው ግን አንዳንድ ቦታ አይቻል በጣም እንትን ካደረገ እዛ አካባቢ ያለው ሆርሞን ወዴት ነው የሚያደርገው ሌላ እንዲያወጣ ስለሚያደርግ በመጠኑ ነው በመጠኑ አፈር ንክክ እንዳይኖር ትሩን ቢደረግ ያው ጥሩ ነው በጣም ጥሩ ነው አመሰግናለሁ። ግቢ የተገኘ ነው ሎካል ነው ይሄ ግን ከጅማ ነው የመጣው በተለይ ከዚህ በታች ያለው እንግዲህ እናየዋለን እኛ እንከታተለዋለን ግን ትልቅ ልዩነት ነው የምናየው ለአካባቢው ላይ ማለት ነውና ባለሙያዎች ሆናችሁ በዛ በኩል ያኛው ሎካል ያ ሎካል ያው የተሰበሰበው ምን ሁሉ የሎካል ነው እዚህ ይሄ ከእንትን ይመጣል ከጅማ ነው ምንም ልዩነት እንክብካቤው ልዩነት የለው ምን ልዩነት የለው ግቢው ግን ተለይቶለታል አጥሩ ማየት ስላለብን ነው ከሽን ጭራል አሪፍ ነው ባለ ልዩ ጣይም ቡና ማለት ነው ምክንያቱም አሁን ሊታጠብ ነው ማለት ነው የውሃ አክሰስ ከሌለ ግን የግድ ሁሉ ጊዜ ውሃ ላይኖር ይችላል ውሃ አክሰስ ከሌለ እንደዚህ አይነት ጠረጴዛ ተዘጋጅቶ ምናልባት ድንገት ተቀላቅሎ ሲለቅም የተቀላቀሉ አረንጓዴ ብስለቱን ያልጨረሰ አልፎ የበሰለ ካለ የተላቀጠም አላስፈላጊ የሆኑ ነገሮች ያሉትን ሶርት ይነቅማለን
በጠረጴዛ ላይ ማለት ነው። ከተለቀመ በኋላ ከተለየ በኋላ የተለየው እኛ የምንፈልገው በሚዘጋጀው አልጋ ላይ እንደዚህ በተዘጋጀው ይወጣል። ያኛውም አይጣልም። ምክንያቱም ቡና ሁለት አይነት ነው ያለው። ለሀገር ውስጥ ፍጆታም አለ፣ የውጭ ስታንዳርድ የሚጠብቅም አለ። እሱን እንዲጠብቅ እዚህ አካባቢ ላይም ቡና በየቦታ ጀበና ቡና ቤቶች አሉ። ያንን ቅደም ተከተሉን ጠብቆ እንዲወጣ የተለቀመው ከቡና ውጪ የሆነው ነገር ነው የሚጣል። ቡናው ግን አይነቱ ይለይና በደረጃው ተዘጋጅቶ ይሰጣል። የቡና ምንድነው የውሃ አክሰስ በሌለበት፣ ውሃ አክሰስ ባለበት ግን እንደዚህ ተለቅሞ የመጣውን በውሃ በተዘጋጀው ውሃ ጋንዳ ውስጥ ይገባል። ቀርባችሁ ማየት ትችላላችሁ። ማለት በኋላ አሳያለሁ። ስለዚህ ይሄኛው ውስጥ ላይ ማሰል አለበት። ምክንያቱም ሌላው ቡና ተጭኖ የራሱን ኳሊቲ ሳይዝ በሌላ ክብደት ውስጥ ሊቀመጥ ይችላል። ስለዚህ ያንን እንለየው በእጅ እናማስላለን። እንደዚህ አይነት ብላችሁ አታስቡ። ሌላ የሆነ ኩባያ አይነት ነገር ነው እያዘው ኩባያ ነው። ታጥቦም መልሰህ መጠቀም ትችላለህ። በእሱ ሌላ ነገር ስለማንጠቀም ይቀምሳል። ቴስቱን እስከ መጨረሻ ድምፅ እያሰማ ይቀምስና በዚህ ላይ ይተፋል። እኔ ሶስቱን ነው መቆሰያለሁ። እነዚህ ሲኒዎች ለምንድን ነው የሚያስፈልጉት? አሁን እዚህ ጋር ቀምሳሉ፣ ማስታወሻ ይዛሉ። ማስታወሻ አልያዝንም።
ከዛ እቺ እዚህ ጋር ትነቀላለች። የዚህ ሲል ምክንያቱም እነዚህ ሳምንቶች የተለያዩ ናቸው ብለን እናስባለን። ይሄኛው ነፃ ይሆናል፣ ወደዚህኛው አልፋል፣ እሱ ይቀጥላል። ከዚህኛውም የዚህኛውም ለእኔ የተሰማኝን ነገር በማስታወሻ ይዛለሁ። የዚህኛውም አለ ማስታወሻ ይዛለሁ፣ ኮድ ሰጥቻለሁ። ይሄ እንደዚህ ያደርግ እመራለሁ። አሁንም ድምፁ ተሰምቷል። ውስጥ ሲሜቱ ማንኪያው ሰፋ ላይ ነው። ይሄኛውን ወደ ሌላ ሳገባ ይሄኛውን ነፃ ማድረግ አለብኝ። የዚህኛው ተስት በዛኛው እንዳይገባ እነዚህ ሰዎች በኮድ ነው የሚሰጠው። ሳምፕሉ የሚሰጣቸው ሰው ሌላ ነው። ሳምፕሉ የሚሰጠው ሌላ ነው፣ የሚቀምሰው ሌላ ነው። አይታወቅም ምን አይነት ቡና ገባ የሚለው አይታወቅም። ድንገት አንድ ቡና ከገባ ስቶር ላይ ካለው ናምና ይጨምራል፣ ኮምፕሊኬት ይደረጋል። ኮዱን የሚያውቁት እዛ መዝገበው ኮዱን የሚሰጠው ኮድ ክፍል ይሰጣል። እነዚህ ቀማሾች ለዚህ ቁጥር ይሄ ሰጥቻለሁ። አሁን ይሄ ቲም ከጨረሰ በኋላ እያንዳንዱ ማስታወሻ የያዘውን ቁጭ ብሎ ኮሚኒኬት ያደርጋል። የማን ቡና እንደሆነ አዎ ሶስታችንም የጋራ እናደርጋለን። ታይሙ ይሄ ነው። ይሄ ሰጥቻለሁ ተብሎ እዚህ ጋር የምታየው ነገር አለ። የቡና ኪባሌ ተብሎ አሲዲቲ